ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ ተመልካቾቻችን። ይህ የሚታያችሁ ምስል በምዕራብ ጎጃም ዞን አጉት በተባለ ከተማ ላይ ትንሽ ራቅ ብሎ የሚገኝ አጉት 20 ደቂቃ መንገድ ላይ የሚገኘው ጅግሪታ አቦ ተብሎ የሚጠራው ቤተክርስቲያን ላይ ነው። እንግዲህ የብልጽግና አገዛዝ ወታደሮች ምሽግ ያደረጉት። እንግዲህ እንደሚታያችሁ ቤተክርስቲያኑ ሙሉ በሙሉ ዙሪያው በምሽግ የታጠረ ነው። እንግዲህ የአብይ አህመድ ቅጥረኛ ወታደሮች የያዙት ቤተክርስቲያኑን በጥይት ለማስደብደብ ወይም ደግሞ በሞርተር በተለያዩ ከባድ መሳሪያ በሚተኮሱ ጠላት የያዘው እቅድ ቤተክርስቲያኑን ለማውደም ለማፈራረስ ፋኖ ቢተኩስብን ቤተክርስቲያኑን አቃጥለውት እንደሚወጡ እየዛቱ የተቀመጡበት ምሽግ ነው። እንግዲህ የአማራ ሕዝብ ሆነ የኢትዮጵያ ሕዝብ የሃይማኖት ተቋማት ላይ እያወደመ ያለውን ስርዓት ለመቃወም ወይም ደግሞ ለመጋፈጥ ፋኖ ብቻ ሳይሆን መላው የኢትዮጵያ ሕዝብ መቃወም አለበት። ሙስሊም ክርስቲያኑ መቃወም አለበት ባይ ሙስሊም ክርስቲያኑ ሊቃወም ይገባል። ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ሳይሆን በእስልምና መስጊዶችም እንዲሁም ደግሞ በተለያዩ የሃይማኖት ተቋማት ላይ ጥቃት እያደረሰ ይገኛል። ተመልካቾቻችን ይህን ምስል ሼር በማድረግ ለተለያዩ የመገናኛ ብዙሃኖች ማጋራት ከእናንተ ጠብቃለሁ። አመሰግናለሁ።